ትናንትና ቪዲዮ ራሱ ላይ ያላት ነገር አለ እየተሳሳመች ከሩታ ጋር ያየች ቪዲዮ አንድ ውሸት የለውም ዝም ብላ ብቻ እየወጣች የሆነ ትንጠረጠራለች ግን ያለች በቦታ እሺ ምንድነው የፈለግሽው? እሺ ከኔ ምንድነው የፈለግሽው? እንዴ ሩታ አትይላልሽኝ ተቀመጥኩኝ። እሺ ሌላ ነገር አሁን ለምን አስፈለገ? ይሄንን ፎቶ አንቺ ኤዲት ተደርጎ እንደመጣ ሳታውቂው ቀርተሽ ነው? ሳታውቂው ቀርተሽ ነው ወይ ኤዲቲንግ አይደለም ይሄ ፎቶ? ይሄ ፎቶ ኤዲቲንግ አይደለም ወይ? ግን አንተ መች ነው የሚሰለች ለሚወራው ነገር ሁሉ ምክንያት መደርደር ወይ የሆነ ነገር ማዘጋጀት? ያላረኩትን ነገር ማመን ነበረብኝ ነው አይደለ? ያላረኩትን ነገር ማመን ነበረብኝ ነው። በጣም ጎበዝ ነኝ በጣም ፐርፌክት ማመን ነበረብኝ ነው። ያው ስልክሽን ወይኔ ጉዴ እንትን ለሁለት ሳምንት ሄደሽ መምጣት ትችያለሽ እኮ አላስገድልኩሽም። ሰላም ነን እኮ አሁንም ችግር የለውም። ግን አንቺ እዛ ሄጄ ነው የምቆየው ምናምን የሁሉ ነገር ለምን ትያለሽ? ሩታ ምን ችግር ተፈጠረ? ደህና አይደለን እንዴ? እኔ ነገ ጠጥቶሽ እንደምትመለስ ስለማውቀው ነው ሩታ። ዛሬ ሆይ ሆይ እያለ ነው አእምሮሽ፣ ዙሪያሽ ላይ ሴጣንም የሆነ ነገር እያንዣበበብሽ ነው ያለው። ገባሽ? ይህን ነገር እየሰማሽ ግን አንቺ የምትሄጂ ከሆነ ነገ ጠጥቶሽ ነው የምትመለሽ። ያኔ ደግሞ እኔ እንደጠበቅሽኝ ላታገኝ ትችያለሽ። ስለዚህ ስርዓት ይኖርሽ ሩታ፣ ስርዓት ይኖርሽ። በቃ አንድ ላይ ነን እንጂ አብረን አይደለንም። አምጥቼ ልጅቷ ቀለበት እንድታረግ ካላረኩ ካለበት ቦታ ላይ ይዤ ጆሮውን ይዤ መጥቼ አንበርክኬ ቀለበት እንድታረግላት አደርጋለሁ። ሴት እህት የላችሁም እንዴ? ቢያንስ እንደዚህ አይነት ነገር አያሳዝናችሁም? በእናንተ ነግበኔ ነው ይደርሳል። ችግር የለውም። ምንድን ነው የምንለቁት? ሰፈር መሰለውላ ና ሰፈር ነው ና በራቸው ላይ ነን። በራንተ ቤት ተጠገበለ ቤታችሁ ግንቡ ስራ ጓዳ ላይ ሆናችሁ ምታችሁ ቆይቁ አትመጣ